በዛ አመት በጋ መስኖ ስንዴ ወረዳው ምናልባት ከአምናው የተሻለ ሰፋ ያለ መሬት በተለይ አካባቢ ላይ ከዚህ በፊትም ያደረ አሁን ላይ ግን ወረዳ ከፍተኛ ትኩረት ተደርጎበት ወረዳ የጸጥታ መዋቅር ጋር በመቀናጀት ይህን አካባቢ ሰፋ ባለና በበጋ ስንዴ እንዲመች ተደርጎ አሁን ላይ ትራክተር እና ውሃም የውሃ ካናል ጠረጋም በተመሳሳይ ትናንትም ሲሰራ ነበር። አሁንም ቢሆን የውሃው ፖቴንሻል ሳያልቅ ይህን አካባቢ በስንዴ ዘር ለመሸፈን አጠቃላይ የአካባቢው አርሶ አደር ተደራጅቶ ወደ ስራ የገባበትና ለቀጣይም ይህ አካባቢ ላይ የተሻለ ለወረዳ ፖቴንሻል አካባቢ ነው። ያም ቀጣይ ከክልልም ጋር በመነጋገር ምናልባት የመስኖ ካናል እንዲሰራ ለዞንም ቀጣይ ቅዳሜ ማስጀመር ያለ ስለዚህ ስሜ ሰይድ አህመድ ይባላል። በአርጎባ ብሔረሰብ ልዩ ወረዳ ግብርና ጽሕፈት ቤት የምግብ ዋስትና ቡድን መሪና የጽሕፈት ቤት ተወካይ ነኝ። አጠቃላይ እንደ ወረዳችን በ2018 በጀት ዓመት በበጋ መስኖ ስንዴ ለመሸፈን በእቅድ ከለየነው 800 ሄክታር ለይተናል። 800 ሄክታር ከለየነው ውስጥ እስከዚህ ቀን ድረስ አጠቃላይ የሜካናይዜሽን የቅድመ ዝግጅት ተግባራት የትራክተር እርሻ ከ102 ሄክታር በላይ ለማረስ ተችሏል። በአጠቃላይ የቅድመ ዝግጅት ተግባር ወደ ዘር ስራ የሚያስገባ ቁመናና በተለይ አመራር እንደ ፓርቲም የተቀናጀ ልማት ሰራዊት በመፍጠር ጊዜውን መስዋዕትነት በመክፈል ማሳ ላይ ሁሉም አመራር ትልቅ ርብርብ እያደረገ የዘር ስራ ፕሮግራም ለመጀመር የቅድመ ዝግጅት ተግባራትን እያጠናቀቅን ያለንበት ሂደት ነው ያለው። ከዚህ ጋር ተያይዞ አጠቃላይ የሚያስፈልግ እንደ ግብአት እና ቴክኖሎጂን አሟጦ በመጠቀም አርሶ አደሩን በክላስተር የማደራጀት የቦይ ጠረጋ ስራ አርሶ አደሩን በቡድን አደራጅቶ ግብአት ተጠቃሚ የሚሆንበትንና ለዘር ስራ እንቅስቃሴ አሁን ቀን ቆርጠን እየተንቀሳቀስን ያለንና በአጭር ጊዜ እቅዳችንን 100% ለመሸፈን ተረባርበን እየሰራን ያለንበት ሂደት ነው ያለው። አርሶ አደራችን ግብአትና ቴክኖሎጂን አሟጦ ከመጠቀም በተለይ በጋ መስኖ ስንዴ አካባቢ ላይ ያለው ከጊዜ ወደ ጊዜ ግንዛቤው እየሰፋ የመጣበት ይሄ ፓርቲም የመንግስትም ኢኒሼቲቭም ከመሆኑ ጋር ተያይዞ አርሶ አደራችን ራሱንና ቤተሰቡን ከተረጅነት መንፈስ የምንወጣበትና አሻጋሪ የሆነ ስራ የበጋ መስኖ ስንዴ ያዝ ለቀቅ የሚደረግ ሳይሆን እዚህ ላይ አሁን ያለንበት ማሳ ከ202 ሄክታር መሬት በላይ ተለይቶ ከዚህ በፊት በተደጋጋሚ ከአጎራባች ወረዳዎች ጋር ግጭት የሚፈጠርበት ኤሪያ ነው። እሱን የሰላሙ ሁኔታ በማረጋገጥ አርሶ አደራችን እግሩን ስንቁንም ትጥቁንም ማሳው ላይ የሚያደርግበት የተረጅነት መንፈስ እንደ ወረዳ እንደ ማህበረሰብ ደግሞ ጸያፍ መሆኑን ተረድቶ አርሶ አደራችን የበጋ መስኖ ስንዴን በክላስተር ለማልማት ቁርጠኛ የሆነ አመራር የተወሰደበት በአመለካከትም አርሶ አደር አንድ እርምጃ ወደፊት የተሻገረበት ትልቅ ስራ እየተሰራ ያለበት ሂደት ነው ያለው። ስሜ መሐመድ ዑመር እንድርስ ይባላል። የ01 ቀበሌ ግብርና ጽሕፈት ቤት ኃላፊ ነኝ። አሁን ያለንበት አካባቢ የመይቲ መስኖ ክላስተር ነው ያለነው። ይህ ክላስተር እንግዲህ አጠቃላይ ከ202 ሄክታር በላይ ነው የሚሸፍነው። ከዚህ በፊት በአፋር በሸኔ ጦርነት ምክንያት ለ4 ዓመት ያህል ይሄ ጫካ ሆኖ የነበረ መሬት ነው። ስለዚህ በዘንድሮ ዓመት እንግዲህ ከመስከረም ጀምረን የተለያዩ ቅድመ ዝግጅቶች ተደርገዋል። የመጀመሪያው የሚኒሻውን ኃይል ማደራጀት፣ እዛ አካባቢ ላይ የጸጥታ ችግር እንዳይፈጠር የሚኒሻውን ኃይል መልምለን አደራጅተን በየቀኑ ከ11 ሚኒሻዎች በላይ ዘብ ሆነው እንዲጠብቁ የማድረግ ስራ የተሰራ የመጀመሪያው። ከዛም በኋላ አርሶ አደሩ ወደ ልማት እንዲገባ ልዩ ኮንፈረንሶችን አድርገናል። በተለይ በዋና ደረጃ 2 ኮንፈረንስ አድርገናል። ያ 2 ኮንፈረንስ በአርሶ አደሩ በራሱ ተነሳሽነት ፍየል አርዶ ሁሉንም ማህበረሰብ ያሳተፈ ጥሩ ውይይት አድርገናል። ስለዚህ በዘንድሮ ዓመት እንግዲህ ይሄን እንትን ስንጀምር የማይቻል ነበር የሚቻል ነገር አድርገናል። ይሄ አካባቢ አሁን እንደምንመለከተው አልነበረም። በጣም ጫካ ነበረ። በጣም ቁርቁራ፣ በጣም ትልልቅ ዛፎች የነበሩበት ነበር። ለዚህ አርሶ አደሩ ተነሳስቶ ወደ ልማት በመግባቱ ይሄንን መንጥሮ አቃጥሎ ነው ለዚህ ደረጃ ያደረሰው ማለት ነው። ስለዚህ እስካሁን
ስሜ አብዱ መሐመድ ኢልያስ ይባላል። አርጎባ ልዩ ወረዳ 01 መዲና ነው የምንቀመጠው። ይህ አካባቢ ምን ይባላል? ይሄ አካባቢ ያው ሮቃ ይባላል። እሺ ይባላል። የመስኖ ዝግጅታችሁ የመቶ ዝግጅታችን ተድሮም ተቅድሚያ ይሄ በጣም አድርገን በበኩሉም በሀብሀቡም የምናለበት እናለማበት የቆየ ነው። አሁን ግን በሰላም ጉዳይ ትንሽ የተቋረጠ ነበረ። ከዚህ ጋር ኦሮሚያ ከደቡብ ሀረር ጋር እንደናበራለን። በዚህ ደግሞ 04 ባቴ ጋር እንደናበራለን። በዛ አፋር ተላላካ ጋር እንደናበራለን። እዚህ መካከል ላይ የሚገኘው የአርጎባ ልዩ ወረዳ መሬት ነው። አሁን ግን ወረዳችን ግዳፍ በማድረግ ያው አደረጃጀታችን ጠብቀን 30 ሰው ተደራጅተን 3 በጓድ 1 በመቶ ተደራጅተን ለማት እያለማን ነው። አሁን ደውዘሩ የሚታይ ነው። እዚህ ጋር እየተለማ ነው። አሁን የስንዴ መስክ ላይ ነን። ይሄንን ተጨረስ በኋላ ወደ ደግሞ የተለያዩ ሀብሀብም ሽንኩርትም ምንም እያለማን በዚህ መልኩ እንገናኛለን። ባለፈው አካባቢ ነበር። በባለፈው ያው አርጎባ ያው ልዩ ወረዳ በአርብቶ አደር ነበር የሚታወቀው። እንደዚሁም አልፎ አልፎ ያው በበቆሎ በተለያዩ ነገሮች ነበረ። አመት የማይደርስ እንትን ነበረ። አሁን ደግሞ መንግስት ባመጣው የስንዴ ምርትን በስትራክቸር በማልማት አሁን ወረዳችንን ተችግር እናዋጣለን የሚል ግንዛቤ ስላለኝ ነው አሁን የተገነዘብኩት። አይ በፊት ያው ግንዛቤ መጥረስ ስላለን የመስኖን ተጠቃሚነትን የግንዛቤ መጥረስ ስላለን፣ አሁን ግን በጣም ፍላጎታችን የማልማት መሬት ላይ ነው። ሁሉም ጥቅም መሬት ላይ ነው። ሁሉም የሰው ልጅ ዋናው አላማና ግቡ መሬት ላይ ስለሆነ ማንም ሰው ያለ መሬት እንደውም አንዳንድ ጊዜ ቁርአን ምን ይላል መሰለክ የተፈጠርነውም ተመሬት ስለሆነ ጥቅማችን መሬት ላይ የምንሄደው መሬት ስለሆነ ይሄን ተገዝበን አሁን በፊት በቆሎ ነበር። አሁን ግን ስንዴን፣ ሽንኩርትን፣ ቲማቲምን የተለያዩ ነገሮች የምናመርትበት ይሄ ስለሆነ አሁን ላይ የበለጠ የመሬትን ግንዛቤ ስላወቅ የበለጠ አይምሮአችንም እየሰፋ ስለሆነ ትልቁን ጥቅምና አገልግሎታችን መሬት ላይ የሚል ግንዛቤ ስላለኝ እዚህ ላይ ነው አሁን ትኩረታችን። የተሰጠው መንግስት ያው ትራክተር በነጣ አለ፣ ዘር በነጣ አለ፣ ግዳፍ አለ፣ መጓጓዣ መኪና አለ። ይሄን እያደረገ የጸጥታ መዋቅር በጎናችን አሰልፎ ይሄንን እያደረገ ስለሆነ ትልቅ ተመንግስት ትልቅ አስተዋጽኦና ግዳፍ እያገኘን ስለሆነ በዚህ እያመሰገን ተፈጣሪ ደግሞ የምናገኘው በረከት ደግሞ እያመሰገን ቀጣይ ላይ ለውጥ እናገኛለን የሚል ሐሳብ ያለኝ። ስሜ መሐመድ ሙፍቲ ነው። ቀበሌ 01 መዲና ከተማ ነኝ። የመስኖ መሬት ዝግጅታችን ያው አሁን እንደምታዩት ባደረጃጀት ይህንን የበጋ ስንዴ ለመጠቀም ያው መንግስትም ጣልቃ ገብቶ አደራጅቶ ስለገደፈን በጣም በ30 በ40 ታጣቂ ተደረጃይተን ገበሬውን አቅፈን ያው እያለማንና እያጠዳን እንገኛለን። አደረጃጀቱ ያው በጥሩ ሁኔታ እንደና ይሄደ ነው። ከዚህ በፊት ይሄ አካባቢ ምን ይመስል ነበር መሬቱ ባለፈው አመት ምናምን? ከዚህ በፊትማ ባለፈው አመት ምናምን ከዚህ ከጥንፈኛ ጋር ካይዞ የሽግር ቀጠና ነበረ። ጫካ ለቅሶ እንደምንታውት በጣም ታፍኖ የከረመና ተዘግቶ የከረመ መሬት ነበረ። ምርጥ መስኗችን ነበረ። ውሃውም ኃይለኛ ነው። መሬቱም እንደምንታየው ሜዳማና ጥቁራማ ያው ማንኛውንም አዝመራ የሚሰጡት ነበር። ተዘግቶ ተቀመጠ ነበር ከዚህ በፊት ማለት ይሄን 3 አመት 4 አመት የስጋ ቀጠና ሆኖ ተዘግቶ ነበር። መንግስትስ እንዴት እየደገፋችሁ ነው? መንግስትም አሁን በደንብ አድርጎ እየገደፈን ነው። ገበሬውን ራሱን አደረጃይቶ የራሱ ይዞታ ያለውን ሰው በጦር መሳሪያ ያላቸውን አደረጃይቶ እየደገመ በሰላም አስከባሪ ደግሞ ታቀፋላችሁ ተደረጃጁ ልማታችሁን አልሙ ብሎ ትራክተር አቅርቦ ይሄው በደንብ እያለሰለሰልንና በአደረጃጀት እየገመሰልን ይገኛል። ማንኛውንም ገበሬ የተኛውንም እየቀሰቀሰ እየደገመ በጣም አሁን አጠናክሮ በጣም ገድፎናል።